ይሄ ምን ህይወት ነው አሁን? ምን ዛሬ ማታ ራስ ነው እንዴ? አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ይህን ሰሞን ሶሻል ሚዲያ ላይ አነጋጋሪ የሆነ ቪዲዮዎችን ሰብሰብ አድርጌ ማለት ነው እስከ መጨረሻ አብራችሁ እንድትቆዩ ከወዲሁ ልል እወዳለሁ። መጀመሪያ ላይ ወደ አስቀመጥኩት ቪዲዮ ስናምራ እንግዲህ በጋሞ በጣም አሳዛኝ በጣም ልብ የሚሰብር ነገር ተፈጥሯል። እሱም የመሬት ናዳ ተከስቶ በጣም ብዙ ሰዎች እልፈተ ሞት እየተሰማን ያለው ማለት ነው። እንግዲህ እስካሁን 60 ሰው እንደሞተ ነው የታወቀው። 60 ሬሳ ተገኝቷል። ከመቶ በላይ ሰዎች ደግሞ የት እንደገቡ ራሱ አልታወቀም ማለት ነው። በጣም ነው የሚያሳዝነው እውነቱን ለመናገር። አስጌ ደንደሾም ሄዶ እዛ ቪዲዮ እየቀረጸ ነበረ። አንዳንድ የተወሰኑ ቪዲዮዎችን አብረን አይተን እንመለስ። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ይቀር ያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና እባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን ይፈልጋል። ይህ ቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንዲልክ እመኛለሁ። አመሰግናለሁ። እውነት በጣም ልብ የሚሰብር ነገር ነው በጋሞ እየተከሰተ ያለው። ከዚህ በፊትም እንደዚህ አይነት ነገር አጋጥሞ ነበረ። እዛ አካባቢ የሚኖሩ ሰዎች ግን ያለንበትን ያደግንበትን ስፍራ አንለቅም ብለው ሞትን እየተጋፈጡ ነው ያሉት። እንግዲህ ታሳ ጋሞ እያሉ ነው የሚያለቅሱት። ታሳ ጋሞ ማለት ሞትን እንጋፈጣለን እንዲሁም እንሰዋለን እንደማለት ነው። በጣም የሚያሳዝን አንጀት የሚበላ ማህበረሰብ ነው እዛ አካባቢ ያለው። አስጌ ደንደሾም በጣም ትልቅ ውለታ እየዋለን ያለው እዛ ቦታ ሄዶ ያለውን ነገር ለዓለም እያሳየ ነው ያለው። እንግዲህ ይሄ ቪዲዮ ብቻ አይደለም፣ በጣም ብዙ ቪዲዮዎችን ነው የቀረጸው አስጌ ደንደሾ። ሰፈሩ ያለበትን ሁኔታም የቀረጸበት ቪዲዮ አለ። እሱን ማየት እንመለስ። ይሄ ምን ህይወት ነው አሁን? ምን ዛሬ ማታ ራስ ነው እንዴ? ይሄ እዚህ ውስጥ ያለ ሰው እኮ አሁን መነሳት አለበት እኮ። ይሄው ናዳ ኦልሞስት ይሄ እኮ አሁን እኮ ምንም እድሜ የለውም እኮ። ህጻናት አሁን ምን ተማምነው ነው አይታወቅም እኮ። ይሄ እኮ ከባድ እኮ ነው። በስመ አብ አካጠላይ አይዞህ ሞክር ጎበዝ። ቀስ አሁን ይሄን እኮ የትናንት ወዲያ ነው ናይቶ አሻ አይሲ አውደ አንተ አዋኑ እሺ እንተ በላ ይሄን አያችሁ ምን አይነት አሰቃቂ ስፍራ ላይ እንዳሉ። እንግዲህ ይሄ ቦታ ከ60 ነፍስ በላይ የበላ ስፍራ ነው። እንግዲህ ከ100 በላይ ሬሳዎች ደግሞ የት እንደገቡ ራሱ እስካሁን አልታወቅም። በጣም እውነት የሚያሳዝን ነገር ነው። ኢማጂን በቀናቶች መሀል 60 ሰው በአንድ ቀን ማጣት ማለትና ከ100 ሰዎች በላይ ሬሳ መጥፋት ማለት በጣም ትልቅ ተራራ ስለሆነ ነው ሲናድ ይህንን ሁሉ ሰው በአንዴ እንትን የሚያደርገውና በጣም የሚያሳዝን ነገር ነው። እስኪ ተመልካቾች እናንተ የምትሉት ነገር ካለ ሀሳባችሁን
ሀሳባችሁን ኮሜንት ላይ አስቀምጡልኝ ልል እወዳለሁ። ቻናሉንም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ይህንን ቪዲዮ ደግሞ ላይክ እያረጋችሁ አብረን እንመለከታለን ማለት ነው። ወደሚቀጥለው ቪዲዮ ደግሞ ስንሄድ እንግዲህ አዶናይ ወደ አሜሪካ ሂዷል በትናንትናው ቀን ማለት ነው። እስኪ እሱም የሆነ ቪዲዮ ለቆ ነበር። እሱም ቪዲዮ አይተን እንመለስ። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን ያየሽ ነው ያለሽው? እና ያ ማዘርና ታስገባት ሲል ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮ ምሽ አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውሽት ዲኛ ኔራ ዋሌት ያኔ ግን ላይሰንስ አዋ ምንም ዋሌት በእና ያኔ ዋሌታ ናፒ እንትን ካርድ ሪኻ ዲኻ እንዳታስገባው ናፒ ካርድ ሪኻ ትጋ አይቲካ ና እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለመጽኻ ዙድዩ ገሪል ኻሪኻኒ ኤቲኤም ረኺበያ እየ አዶናይ በጣም ደስ የሚል ልጅ ኩል የሆነ በጣም የተረጋጋ ሶሻል ሚዲያውን ሲስተሙን ያወቀበትና የተቆጣጠረ ልጅ ነው። አሁን ደግሞ እንግዲህ እንዳያችሁት ወደ አሜሪካ እየሄደ ነው ያለው ከኢትዮጵያ ማለት ነው። ምን ያክል ጊዜ እንደሚቆይ ምናምን እንኳን አልተናገረም። አዶናይ ባይዜ በቀን በጣም ብዙ ቪዲዮዎችን ነው የሚለቀው። አንድ ብቻ አይደለም ወደ 5 ወደ 6 ቪዲዮዎችን ነው ቲክቶክ ላይ የሚለቀው። ሶሻል ሚዲያዎቹ ላይ ቲክቶክ ላይ ነው ብዙ ጊዜ አክቲቭ የሆነው እና ወደ አሜሪካ ሊሄድ ሲል ራሱ በጣም ብዙ ቪዲዮዎችን የለቀው እና በጣም ብዙ ሀሳቦችን እየሰጠ ነበረ። ቲክቶክን በጣም እያስቸገረው እንደነበረ እየተናገረ ነበረ። ወደ 4 ነው እንደዚህ ቪዲዮ ለቆ ኮሚኒቲ ጋይድላይንስ እየተሰጠው ነበረ። ለምን እንደሆነ ራሱ በማይታወቅበት እንትን ማለት ነው ብዙ ሰዎች ሪፖርት እያደረጉበት ማለት ነው። እንደዚህ አይነት ሰዎች ራሱ አሉ እንግዲህ በጣም ደግ የሆኑ ሰዎችን የማይወዱ ሶሻል ሚዲያ ላይ ኮመንት ላይ ራሱ በጣም የሚሳደቡ የማይሆን ነገር የሚሉት ሰዎች አሉ። እንጃ እኔ እንደዚህ አይነት ደግ ነገር የሚሰራ ጥሩ ነገር ሶሻል ሚዲያ ላይ የሚሰራን ሰው የሚቃወም ሰው ምን አይነት ሰው እንደሆነ ግራ ነው የሚገባኝ። እስኪ አንዲት የለቀቃት ቪዲዮ አለች፣ እሱንም አይተን እንመለስ። ቲክቶክ ባይዞ አልፋታ ብሎኛል። አያችሁ ይሄኛው ኮሚኒቲ ጋይድላይን ተመለሰች የዛን ጊዜ እንትን ኮሚኒቲ ጋይድላይን ይሄኛው ኢንኤሊጂብል ኮሚኒቲ ጋይድላይን ይሄኛው ዋናው የ600 ሺህ ላይ ካለው ኮሚኒቲ ጋይድላይን እሱ ያስጠላል በጣም ያ የሁሉ ሰው ካየው በኋላ አሁን እንትን ቁጭ ብዬ እየተናገርኩኝ እንዴት ሪፖርት ይደረጋል? ቁጭ ብዬ እየተናገርኩኝ ነው። ምንም እንኳን አላረግም እኮ በጣም ነው የሚገርመው። በቃ እኔ ገረመኝ ታውቃለህ። ከዛ እዚህ ምን አልኩኝ መሰለ አይ ዋንት ሲድሮ ሶ ባድ እግዚአብሔርን በቃ ላይክ ማርያም ሲድሮ ይምጣ ብቻ እንጂ እኔ በቃ እንዳለ ቲክቶክ ላይ የተቀመጡ ዩዘሮች እንዳለ ወደ ሲድሮ ነው የምገለብጣቸው። በቃ የራሳችን ያስፈልገናል። ቀብጧል በጣም ቲክቶክ ታውቃለህ። እንዳያችሁት እንግዲህ ይሄ ልጅ ምንም ያደረገው ነገር የለም። ነገር ግን ሪፖርት የሚያደርገው ሰው በጣም ብዙ ነው። በጣም የሚያሳዝን ነገር ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበረ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። ቻናሉንም ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ እያልኩኝ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።